የህወሓት ወታደራዊ መሪ ጀነራል ምግበይ የፋኖ ኃይሎችን መቀላቀሉን መንግስት አስታወቀ። የብልጽግናው መንግስት የሚያዝዘው የመከላከያ ሰራዊት ትናንትና ምሽት በሰጠው መግለጫ ጀነራል ምግበይ የፋኖ ኃይሎችን በውጊያ እየመራ ነው ሲል በርካቶችን ፈገግ ያሰኘ መግለጫ ሰጥቷል። የፋኖ አባላቱ ጀነራል ምግበይ ፋኖን ተቀላቅሏል ስለተባለው ጉዳይ የሰጡት ምላሽ ምንድነው? ከወደ ግንባር የወጣውን መረጃ ታደምጣላችሁ። በአማራ ክልል መከላከያ የተለያዩ ግዙፍ ከተሞችን ለቆ እየወጣ ነው ተባለ። በምትኩ የፋኖ አባላት ከተሞችን እየተቆጣጠሩ ነው። በወሎ በጎንደርና በጎጃም የመከላከያ ሰራዊቱ የለቀቃቸው በርካታ ከተሞች መኖራቸው ተነግሯል። ዘገባውን አጠናክረናል። በትናንትናው ዕለት በፍኖተ ሰላምና አካባቢው በቢኤም ሮኬት የታገዘ ውጊያ ስለመደረጉ ተነገረ። ዘገባውን አሟልተን ይዘናል። ጤና ይስጥልኝ። ይህ አዶኒ ኒውስ ነው። አዶኒ ኒውስን ከመረጣችሁ በየዕለቱ በየሰዓታቱ የሚወጡ መረጃዎችን ከአራቱም አቅጣጫ እያጠናከርን ሀቀኞችን ብቻ ወደ እናንተ የምናደርስ ይሆናል። አዶኒ ኒውስን ሰብስክራይብ እያደረጋችሁ የደወል ምልክቷን መጫን እንዳትረሱ። አብራችሁን ቆዩ። የመከላከያ ሰራዊቱ ጀነራል ምግበይ የፋኖ ኃይሎችን እየመራ ነው አለ። የመከላከያ ሰራዊቱ ትናንት ምሽት በወጣው መግለጫ ጽንፈኛው ኃይል በጀነራል ምግበይ እየተመራ የጀመረው ዘመቻ አንድነት የሚለውን ዘመቻ ሙሉ ለሙሉ አክሽፍ ያለው ሲል ገልጿል። የመከላከያ ሰራዊቱ ጀነራል ምግበይ በምዕራብ ጎንደር፣ በሰሜን ጎንደር፣ በምስራቅ ጎጃም፣ በሰሜን ጎጃም፣ በምዕራብ ጎጃም እና በወሎ የተለያዩ አካባቢዎች ላይ የነበሩ ውጊያዎችን ከጽንፈኛው የፋኖ ኃይል ጋር በመሆን መርቶታል ሲል ነው የመከላከያ ሰራዊቱ የገለጸው። ይህ በርካቶችን ፈገግ ያሰኘ ዜና ሆኗል። አስተያየት ሰጪዎች እንደገለጹት ከሆነ የመከላከያ ሰራዊቱ እንዲህ አይነት መግለጫ ከሰጠ ከፍተኛ የሆነ ኪሳራ ደርሶበታል ማለት ነው ሲሉ ይገልጻሉ። ምክንያቱም ከፍተኛ ኪሳራ ስለደረሰበት ፋኖ ብቻውን ይህንን እንዴት ሊያደርግብኝ ይችላል? ህወሓትም አለበት የሚል የደረሰበትን ሽንፈት ላለማመን የሚደረግ ምክንያት ድርደራ ነው ሲሉ የፖለቲካ ተንታኞቹ ገልጸዋል። የፋኖ ኃይሎች ከ3 ቀን በፊት እየጀመሩት ዘመቻ አንድነት ዛሬ 3ኛ ቀኑን አስቆጥሯል። በዚህ ዘመቻ በመንግስት ወታደሮች ላይ ከፍተኛ የተባለ ኪሳራ እንደደረሰ በፋኖ በኩል የተገለጸ ሲሆን ይህም መንግስትን ክፉኛ እንዳስደነገጠው ነው የተነገረው። ለዚህም ማሳያ ምክንያት የሚሆነው ትናንት ምሽት በመከላከያ ሰራዊቱ የተለቀቀውና በመንግስት ሚዲያዎች የተራገበው መግለጫ ነው። ጀነራል ምግበይ የፋኖ አባላትን ተቀላቅሎ እየመራ ነው የሚለው መሰረተ ቢስ መረጃ ነው ሲሉ የፋኖ አመራሮቹ ገልጸዋል። ይህንን ዜና ሲሰማ ጀነራል ምግበይ ራሱ ፈገግ ሊል ይችላል ሲሉ ነው በርካቶች የገለጹት። የሆነ ሆኖ የፋኖ አባላቱ ትናንትና የምዕራብ ወሎዋን መቅደላ ወረዳን ሙሉ ለሙሉ ተቆጣጥረዋል። በመቅደላ ወረዳ ከኮሬብ እስከ ደብረ ዘይትና ከኮሬብ እስከ ማሻ ባሉ ቀጠናዎች ላይ 50 ኪሎ ሜትር የሸፈነ ከባድ ውጊያ መደረጉ ነው የተነገረው። ከቀናት ውጊያ በኋላ የፋኖ ኃይሎች ደብረ ዘይትን የተቆጣጠሩ ሲሆን የሚሊሻ ካምፑን ሙሉ ለሙሉ በሳት አቃጥለውታል ተብሏል። በደቡብ ወሎ ደግሞ የፋኖ ኃይሎች ውርጌሳ ከተማን ተቆጣጥረዋል። ፋኖቹ ውርጌሳ ከተማን የተቆጣጠሩት ከጠንካራ ውጊያ በኋላ ሲሆን የመንግስት ኃይል ገንፎ ቁጭን ጨምሮ ውርጌሳን ሙሉ ለሙሉ ለቆ ከአካባቢው መሸሹን ነው ለማወቅ የተቻለው። በተጨማሪም የአማራ ፋኖ በጎጃም የራስ ቢትወደድ መንገሻ ቲገም 5ኛ ክፍለ ጦር ቁጭና አለፋ ከተማን ሙሉ ለሙሉ ተቆጣጠረ። በዚህ አውደ ውጊያ ከ200 በላይ የታፈኑ ወጣቶችን አለፋ ከተማ ላይ ከታጎሩበት እንዳስለቀቀ የገለጸው የፋኖ ኃይል ሽንዲ ወንበርማ ብርጌድ፣ ወርቃባይ አብርጂ፣ ደጃች አሰበው ቡሬ ዳሞት ብርጌድ እና የወለጋ ፋኖ በጋራ ባደረጉት ውጊያ ከፍተኛ የመንግስትን ኃይል ሞትና ቆስለኛ አድርገናል ብለዋል። በውጊያው አሁን በዚህ ሰዓት ላይ ቁጭና አለፋ ከተሞችን ሙሉ ለሙሉ የፋኖ ኃይል ስለመቆጣጠሩ የተነገረ ሲሆን ቀሪው የመንግስት ኃይል ወደ ቡሬ ከተማ ስለመሸሹ ነው የተነገረው። በተመሳሳይ በቡሬ ከተማ በባህር ዳር መግቢያ ተብሎ በሚጠራው ቦታ
ደጃች አሰበ ወደ ቡሬ ዳሞት ብርጌድ ባደረገው ጠንካራ ውጊያ ከ7 በላይ የመንግስት ወታደሮችን ገደልኩ ያለ ሲሆን ከ15 በላይ የሚሆኑትን ደግሞ ስለማቁሰሉ ይፋ አድርጓል። በጃዊ መተከል 4ኛ ክፍለ ጦር መተከል ጣና በለስ ብርጌድ ፓዊ ወረዳ መንደር 22ን ተቆጣጠረ። የመንግስት ኃይል ምቱ ጠንካራ ሲሆንበት መንደር 22 ለቆ ወደ መንደር 17 መሸሹ ነው የተነገረው። በዚሁ ቀጠና እየተደረገ ባለው ውጊያ ፋኖ ኃይሎች መንደር 24ን ሙሉ ለሙሉ በመቆጣጠር የመንግስትን ካምፕስ ለማቃጠላቸው ገልጸዋል። በሸበል ብረንታ ወረዳም መርገጭ ከተማ ሰማይ ድሩ ቀበሌ ከባድ ውጊያ ተደርጎ በርካታ የመንግስት ወታደሮች ለጉዳት መዳረጋቸውን የተዘገበው። የአማራ ፋኖ በጎጃም የመንግስትን ኃይል ከሚፋለምበት ውጊያ በተጨማሪ 1 ስናይፐርና 3 ክላሽን በመያዝ ደብረ ኤልያስ ላይ መሽጎ ከነበረው የወታደራዊ ካምፕ ውስጥ የመንግስት ወታደሮች በመጥፋት በረኛው ጅበላ ሙተራው ብርጌድን ስለመቀላቀላቸው ለማረጋገጥ ተችሏል። በዚህ የተበሳጨው የመንግስት ኃይል ጸረ ህዝብ የሆነ ከደብረ ኤልያስ የተተኮሰ በርካታ መድፎች በርካታ ንጹሃንን ለጉዳት ዳርጓል ተብሏል። በተመሳሳይ በፉነት ሰላም ዙሪያ ሆዳንሻ አካባቢ እየተደረገ ባለው ጠንካራ ውጊያ የመንግስት ኃይሎች ከፉነት ሰላም ቢኤም ሮኬት ሲተኩሱ እንደነበር ነው ለማወቅ የተቻለው። አድማጮቻችን ለዚህ ሰዓት የነበረን መረጃ ይመስላል። አዶኒ ኒውስን ተቀላቀሉ። በቸር ቆዩ።